በመደመር መንግስት የኢትዮጵያን ሁለንተናዊ ብልጽግናና ጠንካራ ኢኮኖሚ ግንባታን ለማረጋገጥ የተሰሩትም አሁንም እየተሰሩ ያሉት የልማት ፕሮጀክቶች በርካታ ናቸው። አብዛኞቹ ደግሞ ሰው ተኮር የልማት ክንውኖችም ሆነዋል። ከነዚህም መካከል ለነገ ጥራትና ብቃት ያለው ሀገር ተረካቢ ትውልድ ለመፍጠር ዛሬ ላይ መስራትም ግድ ሆኗል። ለዚህም ነው የመደመር መንግስት የትምህርት ጥራትን በማስጠበቅ ብቁና ንቁ ትውልድ እንዲፈጠር የተማሪዎች ምገባ በተግባር ላይ የሚያዋለው። በአዲስ አበባ ከተማ የተጀመረው የምገባ ስራ አሁን ላይ በሁሉም የመንግስት መዋለ ህጻናት አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ ከ940 ሺህ በላይ ተማሪዎችም ተደራሽም ሆኗል። 14 ሺህ ለሚሆኑ መጋቢ እናቶች ደግሞ የስራ ዕድል ፈጥሯል። ላለፉት 3 ዓመታት የመንግስት ትምህርት ቤት ተማሪዎችን የመገበው ብሎም ደብተርና የደንብ ልብስን ያቀረበው የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ በዚህም ዓመት ይህንኑ ተግባሩን ቀጥሏል። ኤጀንሲው በየዓመቱ የተማሪዎች ቁጥር እየጨመረ መምጣቱን የገለጸ ሲሆን በ2014 የትምህርት ዘመን ከ628 ሺህ ተማሪዎች በላይ መመገቡን እንዲሁም ምገባን ጨምሮ እንደ ደብተርና የደንብ ልብስ ያለ አቅርቦትን ከ799 ሺህ በላይ ለሚሆኑ ተማሪዎች መስጠቱን ይገልጻል። በዘንድሮ የትምህርት ዘመን በቅድመ መደበኛና በአንደኛ ደረጃ የመንግስት ትምህርት ቤቶች የሚማሩ ከ600 ሺህ በላይ ተማሪዎችን ለመመገብ ማቀዱን ያስታወቀው ኤጀንሲው ተማሪዎችን ለመመገብ ብሎም እንደ ደብተር ያሉ የትምህርት መርጃ ቁሳቁሶችን ለመስጠት በአጠቃላይ ከ4 ቢሊዮን ብር በላይ በጀት እንደመደበ አመልክቷል። በመውለድ ምክንያት ልጆቻቸውን ሲያሳድጉ 14 ዓመት 6 ዓመት ቤት ውስጥ ቁጭ ያሉ እናቶች እግዚአብሔር ይመስገን ይሄ ድል ተፈጥሮልን ልጆቻችንን መግበን እኔ ስራ ድል ማግኝተን እዚህ ቦታ ላይ ጥሩ ስራ እየሰራን ነው እየኖርን ያለነው። አንደኛ የስራ ዕድል ተከፈተልን፣ ሁለተኛ ልጆቻችን ሞራል ኖሯቸው ሰርተን ሰጥተናቸው በቃ ያለ ምንም ሀሳብ ፍሪ ሆኖ ይማራሉ ማለት ነው። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልታ አጥግበህ ስትሸኝ ላንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰጥ። ከሰኞ እስከ አርብ እንመግባለን። ቁርስ ምሳ ይመገባሉ። ቁርስ ምሳ ስንመግብ 5ቱንም ቀን ቁርስም የተለያየ ነው፣ ምሳም የተለያየ ነገር ነው የሚመገብ። የተመጣጠነ ነገር ነው። ለልጅ አስፈላጊ የሆነ ነገር እዚህ ጋር ያገኙታል። ከአጸደ ህጻናት እስከ አንደኛ ደረጃ የሚገኙ ትምህርት ቤቶችም የመርሃ ግብሩ ተጠቃሚዎች ናቸው። ወይዘሮ መስታወት አለማየሁ በአካባቢዋ በመደራጀት በኒውዌራ አንደኛ ደረጃ ትምህርት ቤት በመጋቢነት እየሰራች ትገኛለች። በዚሁ ትምህርት ቤት 5ኛ ክፍል የሚማር ልጅ ያላት ወይዘሮ መስታወት ከስራ ዕድል በተጓዳኝ ልጇ በትምህርት ቤቱ ተመጋቢ በመሆኑ የኑሮ ጫና እንደቀነሰላትና